ማታ ጀምራችሁ ገብታችሁ ፈጣሪ ፊት ጸልዩ እስኪ በየእምነቶቻችሁ እንደው እግዚአብሔር ሆይ ይሄንን ዓለም ስምህንም አስጠርቼ ብርሃንህን አብርቼ ለሰው ልጆች ጠቅሜ ለራሴም ደስ ብሎ መሞት ፈልጋለሁ ሾው ሚ ሃው ብላችሁ ተኙ እስኪ ጧት የማትጠብቁት ነገር ሆነ ይጀምራል ከዛን ቀን ጀምሮ የእውነት የምታምኑ ከሆነ ስትተኙ በህይወታችሁ ውስጥ እንዲከሰት የምትፈልጉትን ነገር ይዛችሁ ተኙ ነገ ጧት የማንነታችሁ አካል ሆኖ ይነሳል ነገሩ እየቀለለ ይሄዳል ማለት ነው ያ ድሪቶ እየተቃለለ ብርሃናችሁ እየወጣ ይሄድና ከተወሰነ ጊዜ በኋላ ስታደርጉት ናቹራል ነው የሚሆነው ልክ አሁን የምትኖሩትን ኑሮ ለመኖር አትጨነቁ ማለት ዝም ብለን ተነስተን እኛ ነው አይደል የምንሆነው ይሄንን ሰው ለመሆን ማንጨነቅበት ምክንያት ፓተርኑ ውስጣችን ስላለ ነው ሌላ አይነት ሰው መፍጠር ከፈለጋችሁ ውስጣችሁ ገብቶ ፓተርኑ በሌላ ሰው እይታ እስከሚታወቅ ድረስ ልበሱት ያን ማንነት ስለዚህ ህልም ምን መደረግ አለበት ማለት ነው መስረጽ አለበት ማንነታችን ውስጥ ህልማችሁን ካሰረጻችሁ የምትፈልጉትን ሰው መሆን ትችላላችሁ ስለዚህ ፓራዳይም ሺፍት ለማድረግ አንዱ የሚያስፈልገው አዲስ ስቶሪ ልትሆኑ የምትፈልጉት የሆነ ሰው አንድ ሁለተኛ ልትሆኑ የምትፈልጉትን ሰው ለመሆን የሚያስፈልጓችሁን ነገሮች ዘርዝሩና ዛሬ ማታ የምታደርጉትን አንድ ነገር ምረጡ ህልማችሁን በደንብ ዲዛይን ማድረግ ሊሆን ይችላል የጎደላችሁን ዕውቀት የምትሞሉበትን መጽሐፍ መፈለግ ሊሆን ይችላል እኩል ቢ ኤኒቲንግ ግን ዛሬ መጀመር አለበት ግዴታ ነው ዛሬ ነው የሚጀምረው ነገ አይደለም እሱን መስራት ከጀመራችሁና እሱን እያደረጋችሁ ከተኛችሁ ነገ ጧት የምትነሱበት ኤነርጂ ሙሉ በሙሉ የተለየ 100% ወዲያው ላይ ታወቃችሁ ይችላል ግራጁዋሊ ግን ሺፍት ስታደርጉ ባህሪያችሁ ሲለወጥ ከዚህ በፊት የምትሉበት ቦታ መዋል ሲያቅታችሁ ስለራሳችሁ የምትጠቀሙትን ቋንቋ መጠቀም ሳትችሉ ሲቀሩ እንደው ምንድነው የሆነው ይሄ ሰው ምንድነው የተፈጠረው ምናምን መባል ይጀምራል ከዛ በኋላ የመጀመሪያው በእናንተ ላይ የሚመጣው ለውጥ ራእይ ከእናንተ ውስጥ ከሰረጸ በአጠቃላይ በውጭ በኩል የምታሳዩት ባህሪ ይለወጣል አውቶማቲክ ነው እሱ ብቻ አይደለም የሚለወጠው ልማዶቻችን ይለወጣሉ ልማዶቻችን ማለት ነገሮችን የምናደርግበት መንገድ ሰውን ጨብጠን ስለራሳችን የምናወራው ነገር ሁሉ ነገር ነው የሚለወጠው ይሄ እኔ ሞክራለሁ እንጂ ይሳካልኛል ብለህ ነው በፍጹም አትሉም ከዛ በኋላ it changes ስለናንተ ብቻ አይደለም ስለ ሌሎች የሰው ልጆች የምታወሩት ነገር ሙሉ በሙሉ ይለወጣል ይሄ ባህሪ ልማዶቻችሁን ጭምር ነው የሚለወጠው ከዚህ በፊት ቡና ላይ 4 ሰዓት ታጠፉ ከነበረ ቡና ላይ 4 ሰዓት ማጥፋት አይቻልም ከዚህ በኋላ ይነዳችኋል ከውስጥ ይሄ እንዲሆን ካስፈለገ ህልም በውጭ በኩል በአእምሮ ብቻ የሚታሰብ ነገር ሳይሆን ከስጋና ከደም ጋር የሚዋሃድ ሁለንተናችሁን ከውስጥ ሆኖ የሚነዳ ፓተርን መሆን አለበት እሱን የምናደርገው ስንተኛ አንድ